ተቀማለባችሁ ካልሆነ ግን ሌላኛው ሽግግለት ጥሩ ነው ተጫዋች ነፃነት ሊሰጠው ይገባል ብዬ አስባለሁ። እንቅስቃሴ ውስጥ ኒውዚላንድ ሌሎች ስሟ የምትባል ሀገር ብዙ ሀገሮች ያልተጠበቀ ቁጥር አላቸው። ሰሜን ኮሪያ ግን ከሁሉም የላቀችው ሀገር ነች። ሰሜን ኮሪያ ከ8 ውድድሮች 3ቱን ሻምፒዮን በመሆን የመጀመሪያው ሀገር ነች። ያለ ጥራት ያለው ውድድር ላይ ያልተሳተፈላትምና ያ የጎዳት ይመስለኛል ወደዚህ ውድድር ስትመጣ ማለት ነው። የግቡን እንቅስቃሴ እየተመለከትን እንገኛለን። የመጀመሪያው ጎል ሲቆጠር የነበረውን እንቅስቃሴ እየተመለከትን እንገኛለን። በጣም ማርክ አልተደረገችም ነበር ግብ አስቆጣሪዋ ለፍቅራዲስ አንታዛኑ። ለፍቅራዲስ አስቸጋሪ ያደረገበት ታዲ ከፍቅራዲስና ከለምለም መሃል ላይ ነው የምትገኝ ሁሉ ጊዜ ማለት በእንቅስቃሴ ውስጥ አጥቂዋ ማለት ነው። ከመስመር አይደለም የምትመጣና ፍቅራዲስን በቀላሉ ነው ከማርኪንግ ወጣ ጎሉን እንድታስቆጥርባት ይሆነና ፍቅራዲስ ኦልሞስት ወደ ተጠግታ ከኪኪ ሜቫጋ ነበረች። ኮንትሮል አደረገች። ፈረስተቿ በጣም ጥሩ ነበር። የዞረችበት መንገድ በጣም ግሩም ነው። ከዛ በኋላ ደግሞ አጥቂ ለምለም ግን የሰጠችው ኳስ ልክ አልነበረም። የካሜሮን ብሔራዊ ቡድን ሁለተኛ ጎል ፍለጋ እየታተሩ ነው። ሆኖም ቤቴልሄም መስፍን ኳሱን ከራሱ የሜዳ ክልል ላይ ለማድረግ ጥረት አድርጋለች። እንደገና በቀይ መስመር አቅጣጫ ላይ ቲዋ 1-0 እየመሩ ይገኛሉ። ክርስቲያን ኔላ ግብ ጠባቂዋ ተሳሳተች። ሸዊት አብርሃ ተሳስታ ነበር። ኳሱን መያዝ አልቻለችም ነበር ሸዊት አብርሃ። ነገር ግን በድጋሚ የምትጠብቀው በጣም ብልጥ ነች። አሁን በረኛች ተሳስታ ቢሆን ማንንም የኢትዮጵያ ብሔራዊ ቡድን አሁንም የካሜሩን ብሔራዊ ቡድን ኪኪሚባ አለፋት። ኪኪሚባ በመጀመሪያው አጋማሽ የጨዋታ ክፍለ ጊዜ የላንዴ ያሻመችው ኳስ የላንዴ ንጋሳ ነበረች በቅባቸው ይመስለኛል። ምክንያቱም ከመጀመሪያው አጋማሽ በስላይትሊም ቢሆን ጥቂት ለውጦች ቢኖሩም ደግሞ በሚጠበቀው ልክ ግን አይደለምና ከኳስ ጋር ኳሱን ይዞ መጫወት ቢችል ይሄ እንቅስቃሴ ታዴ አሁንም ሌላ ግብ የማስቆጠር አጋጣሚ ቲዋ ወጣ ምንስ ግሩፕስ ነው አጥርሞቻው በአማካይ ስፍራ ላይ እየተጫወተች የምትገኘው የቦሌ ክፍለ ከተማዋ ተጫዋች የሆነችው ደብረ ዘይት የተወለደችው ሜላት ጌታቸው በዛሬ ጨዋታ ላይ 16 ቁጥር መለያ ለብሳ እየተመለከትናት የምንገኘው ሜላት ጌታቸው ባለፈው አመት ወደ ብሔራዊ ቡድኑ ተቀላቅላ ጥሩ እንቅስቃሴ ስታደርግ ነበር። አካላዊ እንቅስቃሴዋ ደቀቅ ያለ አሁንም የካሜሮን ብሔራዊ ቡድን ኳሱን መሃል ሜዳ አካባቢ ላይ ይዞ ለመጫወት ንጎሊ በቀይ መስመር አቅጣጫ ላይ ሌላ ጥሩ ኳስ ኒጎንግ ሻማቹ ኳስ ተጠናቀቀ። ጨዋታው ተጠናቀቀ። 13ኛው ደቂቃ ላይ አንታዛኑ ባስቆጠረቻት ብቸኛ ጎል ካሜሮን ወደ አዲስ አበባ አበበ ቢቂላ ስቴዲየም የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ውጡ። አክሊሉ ፊልም ፕሮዳክሽን ይህንን የመሰለ ግሩም ቀረጻ ወደ እናንተ እያደረሰ